ስሜ መሰረት ካሚል ይባላል። የምኖረው ጎላ ሰፈር ነው። ልዩ ሰፈሩ ፓስታ ሰፈር ይባላል። እና ያው ባለቤቴ ስለታመመብኝ ነው እንድትረዱኝ ነው በተቻላችሁ አቅም። የልጆች አባት ነው፣ የአራት ልጆች አባት ነው። እና ያው ያልታሰበ የጭንቅላት እጢ ገጥሞት ነው። በጣም ብዙ ገንዘብ ነው ያስፈልገን። ይሄንም ከእግዚአብሔር በኋላ በሰው ኃይል ነው ለዚህ የደረስ ነው። አሁንም ከአቅማችን በላይ ሆነ። ቤት ኪራይ ያለብን ልጆች አሉ እና ከአቅሜ በላይ ስለሆነ ነው እዚህ ጋር የወጣሁት። የቻላችሁትን እንድታደርጉልኝ። መድኃኒቶችን መግዛት አልቻልኩም። አይኑ ደግሞ ጭራሽ እየታየው አይደለም። ሌላ ምርመራ ነው የሚያስፈልገው። የምትችሉትን የጎላ ልጆች በሙሉ ሁላችሁ የምትችሉትን አድኑልኝ። ልጆቼን ማሳደግ አልቻልኩም። የምትችሉትን እርዱኝ እርዱኝ። እኔ መስራትም አልቻልኩም። አይኑ አይታየውም። ያው አጠገቡ ነው ያለሁት። ስሜ በሰኔ ልጋ እባላለሁ። ጎላ ሚካኤል 45 ቀበሌ ፓስታ ሰፈር ነው የምኖረው። ጥሬ ተጣጥሬ ኖር ነበር። ልጆቼ ማሳደግ ነበር። 4 ልጆች አሉ። በአጋጣሚ ግን ማላቀው ነገር የጭንቅላት እጢ ግጥሞኝ የ1 አመት ጉልበቴን ይዞ እንዳልሰራ አድርጎኛል። ሆኖም ሳልፈልግ ያ ወደ ሰው እጅ ወደ ማየት ወደ አደባባይ ወጣው። ምክንያቱም ለብቻ የሚቻል ነገር አይደለም። ሰርጀሪው በጣም ከባድ ነበረ። የሚያስፈልገው ገንዘብ 400 ሺህ 500 ሺህ ነው። ማንም ያውቀዋል። በአሁኑ ሰዓት የጭንቅላት እጢ ሰርጀሪ ዋጋውም ኮመን የታወቀ ነገር ስለሆነ ያንን ብዙ ወንድሞች ለምኜ ከእግዚአብሔር ጋር ታከምኩ። ስታከም አሁን አይኔ በጅታ እንጂ ምንም ሰው አይለኝ። ሰው ካልመራኝም እኔ ወዴትም ሽንት ቤትም እንኳን መሄድ እንደማልችል ሆኜ ያለው እና ለዚህ ነው የጎላ ልጆች መቼ ሳታሳፍሩ እግዚአብሔር እዳችሁ ባላችሁ አቅም እንድትረዱኝ ነው። ያው ግድ ይላል። ሰው ካልቻለ ከአቅም በላይ ሲሆን ወደ ሰው ገበያ ይወጣል። እንግዲህ ሜዳ ወጥቻለሁ ወንድሞቼ፣ ያቅማችሁን እንድታረጉልኝ ነው። መድኃኒቱ ከባድ ነው። ራሱ ቁስሉ ውስጡ ሲደርቅ ብዙ ጊዜ እንደሚያስፈልገው ነው ዶክተሮቹ የነገሩኝ። ጥንቃቄ እንዳደርግ ምንም አይነት እንቅስቃሴ እንዳላደርግ ነው እና ፈተና ነው ወንድሞቼ። ይሄን ይመስላል። ጤና ይስጥልኝ። እንዴት ናችሁ? በአለም ላይ የምትገኙ የጎላ ልጆች ቹቹ እባላለሁ። ያው መቼም ከተከታይ ማንስ ከጎላ አብረን ኳስ ተጫውተን ያደግን አብረን ሁሉን ነገር ያደርግን መቼም ማያቀኝ የለም ብዬ አስባለሁ። እንዴት ናችሁ? ባላችሁበት አፍሪካ ውስጥ፣ አውሮፓ ውስጥ፣ ኤሽያ ውስጥ፣ አሜሪካ ውስጥ ያዳችሁ የስፈሬ ልጆች እንዴት ናችሁ? ዛሬ መጥቻለሁ። እውነት የመጣሁትም ለበጎ ነገር ስለሆነ ደስ ብሎኛል። እዚህ ጋር የምታዩት ወንድማችን በሰኔ ልጋ ይባላል። እዚሁ ያደገ እዚሁ ተወልዶ ያደገ ሚስቱም እዚሁ ተወልዳ ያደገች ያው ልጁም ወልደዋል 4 ልጆች። በቅርቡ በዚህ 1 አመት የደረሰበትን ነገር በጣም እውነቴን ነው የምለው የጎላ ህዝብ ሁሉም ያውቃል። የጎላ ህዝብ ደግሞ ያቀሙን አረገ። እውነቴን ነው የምላችሁ ያቀሙን አረገ። ባለው ኑሮ ውድነትም መቼም ሰማዳችሁ ታቃዳችሁ ያለው ኑሮ ውድነት። አሁን ደግሞ ወደ እናንተ እንድንመጣ ተገደናል። ይሄ ልጅ 1 አመት ውስጥ ባጋጠመው ህመም መሰረት አሁን አይኑ ሙሉ ለሙሉ ሊጋረድ ትንሽ ነው የቀረው። አሁን ትንሽ ብልጭ ታደው ሊጋረድ ትንሽ ነው የቀረው። ይሄን ደግሞ ያለ እናንተ ድጋፍ የሚሆን ነገር የለም። ለመዳን 4 ልጆች አሉት። ያው ቤትም ሊበተን ነው። በሳምንት መርፌ እንኳን 5000 ብር ነው የሚያስፈልገው። የጎላ ህዝብ እስካሁን ሄዶበታል። እውነቴን ነው። አልጋ ራሱ ከ6 ወር በኋላ ነው የተቀጠረው እና ይሄን ልጅ አይኑን እናብራለት ከታፋው ላይ ተቀዶ ወዱ ነው እዚህ ጋር አሁን የተለጠፈለት። እሱንም ማሳየት ይቻላል። እና በአለም ላይ ያላችሁ ውድ ወንድሞቼ እህቶቼ፣ ኤርትራዎችም እዚህ ሰፈር ተወልዳችሁ ያደጋችሁ እዚሁ ያደገ ልጅ ስለሆነ እባካችሁ ሰው ለመርዳት ሰው መሆን በቂ ነው የሚለውን ነገር እጃችሁን ዘርጉለት። አታሳፍሩንም። ደግሞም ትችላላችሁ። አመሰግናለሁ።